እኮ ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት ተኝታ አስባችሁታል? አስታውሽ እስቲ ለምንድን ነው ትቼ የወጣሁት? የዛለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽን ለምን ይመስልሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደግሞ እኮ በንጋታው እኮ ተነስታ እኮ ሄዳለች። እኔ እንዳም በቃ እናቴ ነግሯት ይሆን ወየው ነገር ጠርጥራ ይሆን ተሰምቷት ይሆን ኧረ በስመ አብ ለእኔ ራሱ ህልም ነው። እኔ እኮ አንዳንዴ ያቀን ህልም ቢሆን ደስ ይለኛል። ህልም እኔን አላቅማ እንደዚህ በህይወት አጋጥሞኝም አያውቅም እንደዚህ አይነት ነገር። እንዲህ እኔ እኮ አንዳንዴ የሆነ ሰይጣን ተቀምጦ ነው ያደረገው እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባሁ ራሴን ያስኩኝ ምንድን ነው አልኩኝ። ወይ እንደ ሌላ ሴት ወይ የሆነ ነገር ሳደርግ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እኔ እንደ ሌላ ሴት ሂጄ ከዚህ ልጅ ጋር ብገናኝ ኖሮ ምንድነው የሚፈጠረው? ምንድነው የሚፈጠረው? እሺ እንደ ሌላ ሴት አምሮኝ ወይስ እኔ በኋላ ላይ ደግሞ ራሴን ምን አሰብኩኝ? ምናልባት እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን ምናልባት አክቴ ይሆን የሚያየው ነገር እንደዚህ ቲክቶክ ማነው ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተ ረጅም ቲሸርት ሽቲ ነው። ገላ እንኳን የሚያሳይ አይደለም። ክረምት ነገር ነው። ኧረ ተው በመድኃኒዓለም ተው። ኧረ ተው እኔ ተደፍሬያለሁ። ኧረ ተው እኔ ሜንታል ቶርችን የተደረግኩት ሁለታችንንም እኮ የመታን እኮ የሰውዬ እኮ ጋይስ ሌላ ሰው ሌላ እኮ ታሪክ አለ እኮ ከዚህ የበለጠ ጂጂክያ ግን እድሜዋ እየጨመረ ብልግናዋም እየጨመረ ነው የሚሄደው ማለት ነው። በጣም ያሳዝናል። የእውነት የልጄ ባል ደፈረኝ ብላ በአደባባይ ደግሞ ሌላ ታሪክ ሌላ ሁሌ የምትሳደበው ከስድብ በላይ ደግሞ የሚያስነውር ቃላት መልሳ እየተናገረች ነው። አይገርምም? ሰው እኮ እድሜው እየሄደ ጸባው እየተቀየረ ወደ ጥሩ እያሰበ ይሄዳል። የእሷ ደግሞ በቃ እድሜዋ ሲጨምር ብልግናዋም ስድነቷም እየጨመረ ወይኔ በፈጣሪ እኔ እንጃ ምን እንደምትባል አላውቅም። እየባሰባት እንጂ እየቀነሰች የምትሄድ ሴትዮ አይደለችም። እኔ በነገር እኔ አድናቂ ነኝ። የእውነት ይሁን ሁሉ አመት ታግሷት መኖሩ ራሱ እሱ የሆነ ነው። የእውነት ነው የምላችሁ። አንድም ሰው ማንም ሰው የእሱን ያህል ሊታገሳት አይችልም እና ማለት ነው። ግን ሁሉም ነገር ከትዕግስት በላይ በቃ ትዕግስትን አለፈች በቃ እሷ ማለት ነው። በጣም ይገርማል። ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባህ ልታረግ በባህር ትመጣ ነበር? አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍህ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ባለጌ። ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ እናቷን ቁጭ ብሎ ሲያስፈራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ጂጂክያ ከፈጣሪ ጎርጋሪ እኮ ነው የፈጠርኩሽ።